የዓለም መጨረሻ ምልክቱ ምንድነው በሚል የሐዋርያትን ጥያቄ ኢየሱስ ክርስቶስ የመለሰላቸውን መልስ በማቴዎስ ወንጌል ምዕራፍ 24 ላይ እንደተጻፈ በዚህ ርዕስ እንማራለን። ኢየሱስ ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። የማቴዎስ ወንጌል ምዕራፍ 24 በዚህ ቃል ይጀምራል። ወወፂኦም ቤተ መቅደስ ሆረ፣ ከቤተ መቅደስ ወጥቶ ሄደ። የዛን ጊዜ ደቀ መዛሙርቱ ወደሱ ቀረቡ። እነሆ የመቅደሱን ግንቦችም አሳዩት። የጠዋት ፀሐይ ወጥቶበት በኢየሩሳሌም መቅደስ ጉልላት ሲያበራ ቀድሞ ስለ መጨረሻው የዓለም ሰዓት ነግሯቸዋልና ይኸው ይህንን ያማረ መቅደሳችንን ትመለከታለህ ብለው ወደሱ ቀረቡ። እርሱ ግን መልሶ ይላል ዋውሳ እግዚእ ኢየሱስ ወይቤሎሙ፣ መልሶ ኢየሱስ ክርስቶስ እንዲህ አላቸው፣ ትሬዩኑ ዘንተ ኩሎ፣ ይህንን ሁሉ ታያላችሁ። አማን ብለክሙ ይታደግ ዘእብን ዲበ እብን ዘኢይትነሰት፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። አሁን ይሄ ነገር ደቀ መዛሙርቱ በልባቸው ይዘው ደብረ ዘይት ተራራ በሚወጣበት ሰዓት ወደሱ ቀርበው ሁለት ጥያቄዎችን ጠይቀውታል። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 እንዲህ ይላል፣ የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻስ ምልክቱ ምንድነው አሉት። ሁለት ጥያቄ ጠይቀውታል። አንደኛ ንገረን፣ ይህ መቼ ይሆናል? ምን ድንጋይ በድንጋይ ላይ ይወድቃል ያልከን መቼ ይሆናል? ሁለተኛ የዓለም መጨረሻ ምልክቱስ ምንድነው? የመምጣትህስ ምልክቱ ምንድነው? ኢየሱስ ክርስቶስም በመጀመሪያ የነገራቸው ነገር ቢኖር መልሶ እንዲህ አላቸው ብሎ ማቴዎስ እንደጻፈው ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና። በዚህ ውስጥ የምናየው ሁለት ነገሮችን ነው። ዋናው ለነገሮቹ መነሻ የሆነው ቃል ድንጋይ በድንጋይ ላይ በዚህ ሳይወድቅ አይቀርም ነው። ምኑን ሲያሳዩት? መቅደሱን ሲያሳዩት። ምክንያቱም ከዛ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መቅደሱ፣ ስለነሱ ቤት ወይም ስለ ራሱ ቤት ቀድሞ የነገራቸው ነገር ነበረ። ይታደግ ለክሙ ቤትክሙ በድወ፣ ቤታችሁ የተፈታ ሆኖ ለዘላለም ይቀራል። መቅደሱን የማታዩበት ዘመን ይመጣል፣ እሱም ቅርብ ነው። መቅደስም አለም ብላችሁ የማታወሩበት ጊዜ ይመጣል ብሎ ቀድሞ ነግሯቸዋል። ስለዚህ ደቀ መዛሙርቱ ይሄንን ስለሚያውቁ ዮሐንስ፣ ጴጥሮስ፣ ያዕቆብ፣ እንድርያስን ጨምረው ይልቁንም ንገረን፣ ይህ መቼ ይሆናል? የዓለም መጨረሻስ መቼ ነው? ምልክቱስ መቼ ነው አሉት። ስለ ዓለም መጨረሻ ብዙ የተናገሩ ሰዎች ሊኖሩ ይችላሉ። ሳይንስ በራሱ የሚናገረው ይኖራል። ፈላስፎች በራሳቸው የሚናገሩት ይኖራል። መጽሐፍ ቅዱስ ደግሞ በየዘመናት ከፋፍሎ ይናገራል። መጽሐፍ ቅዱስ ከሌሎች መጽሐፎች ሁሉ ለየት የሚያደርገው ነገ የሚሆነውን ነገር ስለሚነግረን ነው። የሩቅ ምስራቅ ሰዎች በፍልስፍናቸው የጻፏቸውን መጽሐፍት ተመልከቱ። ጠቢባን የተባሉም የጻፏቸውን ይሁ። የግሪክም ሰዎች የጻፏቸውን የግሪክ ክላሲክስ የነ ሆሜርን የነ ፕሎቶ መጽሐፍን ተመልከቱ። መጽሐፍ ቅዱስንም ቁጭ አርጉና ይሁ። በነዛ ውስጥ ሕይወት የለም፣ በነዛ ውስጥ ተስፋ የለም።
በነዛ ውስጥ ከሞት በኋላ ምንም የሚነግረው ነገር የለም። በነዛ ውስጥ ነገ የሚከሰተውን ምድራችን ላይ የሚሆነውን የሚነግር ነገር የለም። በነዛ ውስጥ ስጋን አንጽቶ ነፍስን ቀድሶ ስለመኖር የሚናገረው ነገር የለም። መጽሐፍ ቅዱስ ውስጥ ስትመጡ ግን ስለ ነገ የሚሆነውን ይናገራል። የሰው ልጅ ከየት እንደመጣ ይሰብካል። እግዚአብሔር ለዘላለም እንዳለ ይናገራል። ነገ የምትሆነውን እያንዳንዷን ክስተት ይነግረናል። ስለዚህ መጽሐፍ ቅዱስ በውስጡ ነገ የሚሆነውን አስደንጋጭ ነገር ብቻ አይደለም፣ የምድርን መቅለጥ ብቻ አይደለም፣ የሰማያትን መታወክ ብቻ አይደለም፣ የፍጥረትን ሁሉ ማለፍ ብቻ አይደለም። ድንጋይ በድንጋይ ላይ በዚህ ሳይወድቅ አይቀርም ያለው የሰው ልጅም ቢሆን ቆሞ አይቀርም ያልፋል ነው። መጽሐፍ ቅዱስ ይሄንን ይናገራል። በዛ ውስጥ ደግሞ ተስፋ አለው። ነገ የሚሆነውን ያሳያል። ምድራዊ የሆነው ነገር ሲያልፍ ሰማይም ስትቀልጥ ሌላ አዲስ ዓለም ለኛ እግዚአብሔር እንዳሰናዳ በዚች ምድር ላይ ብቻ ሆነ እንደማንቀር ልዩ ሕይወት እንዳለን መጽሐፍ ቅዱስ ብቻ ይነግረናል። የእስልምና ቁርአን አይነግረንም። የሂንዱይዝም ቡድሃ ጋዳቪዳ አይነግረንም። የሌሎችም ፍልስፍና አይሰብከንም። መጽሐፍ ቅዱስ ግን ነገ የሚሆነውን ነገር ሁሉ ይናገራል። በዚህም ሕይወት አለ፣ ተጠንቅቃችሁ ኑሩ የሚለውም መጽሐፍ ቅዱስ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ይሄንን ሕይወት ለመቀየር ይሄንን ታሪክ ለመቀየር ግን ምድራችን ብዙ ነገሮችን ትጥራለች። ዛሬም የሰው ልጆች አልደከሙም። ትላንት የኢየሱስ መቃብር ተሰረቀ ከሚለው ወሬ ጀምሮ ዳሩ ሬሳውን ዛሬም ሊያገኙት አልቻሉም እንጂ የመጽሐፍ ቅዱስን የነገ ምስጢር ለማዳፈን ብዙዎች ሞክረዋል፣ ግን አይችሉም። መቃብሩም ባዶ ነው። ኢየሱስም ተነስቷል፣ እንደገናም ደግሞ ይመጣል። ስለዚህ የኢትዮጵያ ኦርቶዶክስ አባቶች ደብረ ዘይትን ስናስብ በጾም እኩሌታ ላይ ኢየሱስ ይመጣል የሚለውን ነገር ነው። ወዲህ እንመለስ። ማቴዎስ የኢየሱስን ቃል የጻፈው ድንጋይ በድንጋይ ላይ በዚህ ሳይወድቅ አይቀርም። ምን በምን ላይ? ድንጋይ በድንጋይ ላይ ይወድቃል። ደቀ መዛሙርቱ ገባቸው። ከዛ በፊት የነገራቸው ነገር አለ። ቤታችሁ ባዶ ይሆናል፣ ይፈታል። ስለዚህ ቀስ ብለው ቀረቡ። ደብረ ዘይት ተራራ ላይ ቁጭ ብሎ ሳለ ደግሞ የደብረ ዘይት ተራራ ላይ ያስጠየቃቸው ደብረ ዘይት ላይ ነው የሚመጣው። የመጀመሪያ ጌታ ከሰማይ ሲወርድ ማዕከላዊ ምድር ናትና እግሩ በደብረ ዘይት ተራራ ይረገጣል ይላል ነብዩ ዘካርያስ በምዕራፍ 14 ቁጥር 1 ላይ ኢየሱስ በደብረ ዘይት ተራራ ላይ ሲረግጥ ይላል የደብረ ዘይት ተራራ ለሁለት ይከፈላል፣ መላው ዓለምም የዛን ጊዜ ይቀልጣል ይላል። እስከ መጨረሻ የሚጸሩ የሚድኑባት ሰዓት ብቻ የምትመጣባት፣ ማንም የማይሰራባት ሰዓት የምትመጣባት ጊዜ አለ። ስለዚህ ደቀ መዛሙርቱ ያውቃሉ። ወደሱ ቀረቡ፣ እንዲህም አሉት፣ ንገረን ይህ መቼ ይሆናል? ንገረን ይህ መቼ ይሆናል? ምኑ? ድንጋይ በድንጋይ ላይ መቼ? ሁለት የመምጣትህና የዓለም መጨረሻው ምንድን ነው? በመጀመሪያ ድንጋይ በድንጋይ ላይ የሚወድቀው በ70 ዓመተ ምህረት ነው፣ በጥጦስ። ቤተ መቅደሱም የሚፈርሰው በጥጦስ ነው። ከዛ በኋላ እስራኤል መቅደስ አይኖራትም። አንድ ቤታችሁ የተፈታ ሆኖ ይቀራል፣ መቅደስ አይኖራችሁም። ሁለት በጥጦስ ትልቅ መከራ ይደርስባችኋል። ለምን? የወንጌልን ቃል ታስታውሱ ከሆነ ኢየሱስ ክርስቶስን ያላንዳች በደል መስቀል አሸክመው ልብሱን ገፈው ወደ ቀራንዮ ተራራ ሊወስዱት ሲዘጋጁ በዚያን ጊዜ ሮማ ነገስታት ነበሩና የሚመሩት ወደ ጲላጦስ ዘንድ አቀረቡት። ጲላጦስ መረመረው ኢየሱስን። ምንም በደል አላገኘሁበትም አለ። በኋላ እነሱ ግን አመጹ። ካህናቶቻቸው መሯቸው፣ ህዝቡም ተነሳ። ጲላጦስ አሁን ሊለቀው አሰበ። የዛን ጊዜ እነሆ እንደ ሕጋችሁ ለበዓል አንድ ሰው ይፈታል። በዓል ነው፣ ፋሲካ ነው። አንድ ሰው እለቅላችኋለሁና ማን ይሻላል? በርባን አለ፣ ሰው ገሎ የታሰረ። በርባን አለ፣ ሰው ያቆሰለ። በርባን አለ፣ የሰው ቤት የሰረቀ የዘረፈ የገደለ። እሱ ይፈታ ወይስ ኢየሱስ ይፈታ አላቸው። ህዝቡ ተመካከሩ። በአንድ ላይ ጮኸው በርባንን ፍታልን፣ ኢየሱስን ግን ስቀለው አሉ። ጲላጦስ ንጹሕ ደም እንደሆነ አወቀ። ውሃም አስመጣና እጁን ታጠበ። ያ ስፍራ ፕራይቶሪዮን ተብሎ ይጠራል። ከመቅደሱ ጎን ያለ የፍርድ ቤት ነበረ።
ጲላጦስ እጁን በሚታጠብበት ሰዓት ሁሉም አንድ አይነት ድምጽ ተናገሩ። እኔ ከዚህ ሰው ደም ንጹህ ነኝ አለ። ማቴዎስ 27:25 ስትመለከቱ እኔ ከዚህ ሰው ደም ንጹህ ነኝ ብሎ እጁን ሲታጠብ ሁሉም በአንድ ድምጽ ጮሆ ምን አሉ? ደሙ በእኛና በልጆቻችን ይሁን አሉ። እስራኤል ይሄንን ድምጽ ሁሉም አወጡ። ደሙ በእኛና በልጆቻችን ይሁን አሉ። ታዲያ መስቀል አሸክመውት ጌታ ወደ ቀራንዮ ሲሄድ ብዙ ሴቶች ተከተሉ። እያለቀሱ ተከተሉት፣ እያነቡ ተከተሉት። ሉቃስ 23:29 ስታዩ ሴቶቹ እያነቡ ሲከተሉት እያለቀሱ ሲመጡ ጌታ እንዲህ የሚል ቃል ተናገረ። እናንተ የእስራኤል ሴቶች ለኔ አታልቅሱ፣ ያልወለዱ መካኖች ብፁዓን ናቸው፣ ያላጠቡም ጥቶች ብፁዓን ናቸው የምትሉበት ሰዓት ይመጣል አላቸው። አንጢያኮስ የመቄዶኑ ንጉስ በእስራኤል ላይ ያደረገው ግፍ የበረታ ቢሆንም የጥጦስ ግን ድንጋይ በድንጋይ ላይ ሳይወድቅ አይቀርም የተባለበት እጅግ ከባድ ነው። አንጢያኮስ መቄዶንያዊ ፐርሺያን ገዝቶ ግብፅን በጠቅላላ ገዝቶ መካከለኛው ምስራቅ አስገብሮ ሳለ አይሁድን እነሆ ለኔ እንድትገዙ ባላቸው ሰዓትና ይልቁንም አንጢያኮስ ኃይል ተሰምቶት ከሱ በላይ ማንም የሌለ መስሎ ተሰምቶት የራሱን ምስል አሰርቶ የሰው ልጅ ሁሉ እንዲሰግድለት ተናገረ። ይሄን ጊዜ አይሁድ እኛ ለእግዚአብሔር እንሰግዳለን እንጂ ለሌላ አንሰግድም አሉ። በቤተ መቅደስ ውስጥ የነበሩ 3 ካህናት መባልስ፣ ስምዖን፣ ኤልፊሞስ የተባሉ 3 ካህናት ከኢየሩሳሌም መቅደስ ሄደው ለአንጢያኮስ እንዲህ አሉት፣ እኛ ላንተ ላቆምከው ምስል እንሰግዳለን፣ አይሁድ ዘመዶቻችን ግን አንሰግድም ብለዋል። በዚህ ምክንያት አንጢያኮስ ተቆጣ። ጦሩን ይዞ ወደ አይሁድ ሄደ፣ ዘመተ። በዛም አይሁድን በጠቅላላ እነሆ ገደለ። ብዙዎች ወደ የጫካ ገቡ፣ ብዙዎች አመለጡ። ቤተ መቅደሱን አረከሰ። ከዛ በኋላ 4 ነገር የቀሩትን አይሁድ አስገደደ። 1 ሰንበትን እንዳያከብሩ፣ 2 ግርዛት እንዳይፈጽሙ፣ 3 አሳማ እንዲበሉ፣ 4 ለአንጢያኮስ ምስል እንዲሰግዱ አደረጋቸው። በመቅደሱም መጥቶ አሳማ ሰዋበት። እስራኤልን የቀሩትን እንዲህ አይነት ትእዛዝ ሰጥቶ በእነሱ ላይ ፊልፎስ የተባለ ሰው ሹም አደረገ ይላል። በዛን ጊዜ ብዙዎች በየጫካ ውስጥ ነበሩ። አንሰግድም ያሉ ተገደሉ። ሌሎችም እንደያቅማቸው በጫካ ውስጥ ተደበቁ። መካኖች ያልወለዱ ጥቶች ብፁዓን ናቸው የምትሉበት ሰዓት ይመጣል። እናንተ የእስራኤል ሴቶች ለራሳችሁ አልቅሱ። ፊልፎስ አንድ ቀን ልጆቻቸውን 2 ሕፃናት ይዘው የተደበቁ 2 ሴቶች አገኙ። አንዳንድ የምትሰሙት ትንሽ ከበድ የሚል ነገር ነው ዛሬ። 2 ሴቶች በጫካ ውስጥ ተደብቀው ልጆቻቸውን ይዘው እንዳሉ አንሰግድም ለአንጢያኮስ ምስል ብለዋልና 2ቱንም ሴቶች አመጣ። ራቁታቸውን 2ቱን ሕፃናቶቻቸውን ከጡታቸው ጋር በብረት አስሮ 2ቱንም አንጠልጥሎ ሰቀላቸው። መካኖችና ያልወለዱ ጥቶች ብፁዓን ናቸው የምትሉበት ሰዓት ይመጣል። 2ቱንም ሴቶች በጡታቸው 2ቱን ልጆች አንጠልጥሎ ከሰቀላቸው በኋላ እንደገና ከሞቱ በኋላ አስወርዶ በድንጋይ አስወገራቸው። ደሙ በእኛና በልጆቻችን ይሁን። ንገረን ጌታ ሆይ መቼ ነው ይሄ የሚሆነው? ድንጋይ በድንጋይ ላይ የሚወድቀው መቼ ነው? ምልክቱስ ምንድነው? የዓለም ምጽአቱስ መጨረሻው ምንድነው? አንተ የምትመጣበት ሰዓት ምልክቱ? ኢየሱስ ክርስቶስ በወንጌል የተናገራቸው ቃላት እንዲህ ናቸው። ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። እኔ ክርስቲያን ነኝ እያሉ በስሜ ይመጣሉ። እኔ ኢየሱስ ነኝ ብለው በስሜ ይመጣሉ። ጦርን የጦር ወሬ ተሰሙ ዘንድ አላችሁ። ይህ ሊሆን ግድ ነው። ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል። ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። ምድራችን እነዚህን ነገሮች ታስተናግዳለች።
ከምን ጊዜም በላይ አሁን እየደረሱ ያሉ መዓቶችን ካያችሁ በአብዛኛው ዜና ላይ ከሰማችሁ ሪከርድ ናቸው። ከዚህ በፊት ሆኖ ማያቅ ነው የሚባለው። ሱናሚ ከዚህ በፊት ሆኖ ማያቅ፣ የምድር መንቀጥቀጥ ከዚህ በፊት ሆኖ ማያቅ፣ እንዲህ አይነት ነገር ከዚህ በፊት ሆኖ ማያቅ። በዛን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገርሏቸዋል። ስለ ስሜ የተጠላችሁ ሆናላችሁ። ክርስቲያን የሚጠላበት ሰዓት ይመጣል። ክርስትና ራሱ ሰዎች ራሱ ክርስቲያን መባላቸውን የሚፈሩበት ሰዓት ይመጣል። ይሄ ሁሉ የምጣር መጀመሪያ ነው። በአገራችን በጅማ የደረሰው እናውቃለን። በሶሪያ የደረሰው እናውቃለን። በግብፃውያኑ ላይ የደረሰው እናውቃለን። እንዲሁ ስናያቸው ተረት እየሆኑ ያልፋሉ። ምክንያቱም ሬዲዮም ያወራልን ነገም አዲስ ስለሆነ እየረሳ ነው የምንሄደው ነገር ይሆናል። ብዙዎች ይጣላሉ። ብዙዎች እርስ በርሳቸው ይጣላሉ። ሐሰተኞች ነቢያት ይነሳሉ፣ ብዙዎችን ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። በአሜሪካ ውስጥ የፕሮቴስታንት እምነት ብቻ ቁጥር 33,000 ነው። 33,000 የተመዘገበ የፕሮቴስታንት ብቻ። ሃይማኖት መጽሐፍ ቅዱስ አንዲት ናት። ግን አሁን ዘመኑ ምን እያስተናገደ እንዳለ ሁሉንም ደግሞ ያቸው ሃይማኖት የተባሉ መጽሐፍ ቅዱስ የያዙ ጊዜው የሚያመጣውን ነገር ተመልከቱ። የሶዶም፣ የገሞራ፣ የሱባማ፣ የአዳማ፣ የሲባዮ ኃጢአት ዛሬ ኃጢአት አይደለም ለብዙዎች። ስለ ሰዶምና ገሞራ ሲሰሙ ወንድ ከወንድ ሴት ከሴት በተመሳሳይ ጾታ ረከሰ የሚለውን ትሰማላችሁ። እሱም ገና ጅማሬ ነው። የኛ አባቶች ቀድሞ ያስቀመጡት ሌላ ነው። ሁሉም በዛ አይነት ከረከሰ በኋላ ያኔ በሰባት ካት በኖህ ዘመን እንደነበረው በሶዶም እንደነበረ ወዴት ነው የሚሄደው? ቀጥሎ መስማት ስላለባችሁ ትሰማላችሁ። ሴት ማብዛት በዝሙት፣ ወንድ ማብዛት በዝሙት ከሱ ታልፏል። ወንድ ከወንድ ሴት ከሴት ፍትወት ዓለም ነጋሪት ይመታለታል። አብዛኛ ታላላቅ ሰዎች ተብለው ምድር የሚያደንቃቸው የሆሊውድ ሰዎች በዚህ ርኩሰት ውስጥ ሊገቡ ይችላሉ። ወደፊት ግን ምን እንደሚመጣው ከዚህ በኋላ ሌላ ይመጣል ወይ? አዎ፣ ይሄም የሰው ልጅ ክፋቱ እየባሰ ይመጣና ከወንድ ከሴት ተመሳሳይ ጾታ ፍትወት ሌላ ይወጣና ያ አላረካ ሲለው ክፉ ዘመን ይመጣል። የዛን ጊዜ ጎበዝ የተባሉት ወይም ወንዶች የተባሉት የሰውን ጎን በሰይፍ ይቀዱና በዛ ዝሙት ይፈጽማሉ ይላል። የወንድም የሴትም ሰውነት እየቀደዱ ዝሙትን በዛ ውስጥ ይፈጽማሉ። ይሄ መጽሐፍ የተጻፈው ገና ጥንት ነው። ከእንስሳት ጋር ዝሙት፣ ከምድር ጋር ዝሙት። ምድራችን እነዚህ ሁሉ ነገሮች ታስተናግዳለች። መቼ ነው ይሄ ነገር በስቶ የተሰማው? ዛሬ። የዛሬ 100 ዓመት አይደለም፣ የዛሬ 50 ዓመትም አይደለም፣ የዛሬ 20 ዓመትም አይደለም። እንዳይወራም ይፈለግ ነበር። እየበዛም ግድ ነው። ማንም አያቆመውም። ኦባማም ነጋሪት መታለት፣ ቡሽም ተቃወመ፣ የሚቆም ነገር የለም። እንደተጻፈ ይሄዳል። ግን ምድራችን የሚሆነውን ነገር እንድታውቁት ያስፈልጋል። ምን ወደፊት እንደሚከሰት እንድታውቁት ያስፈልጋል። ምድር በዛ ሰዓት እጅግ የረከሰች ቆሻሻ ነው የምትሆነው። ያኔ እኮ በሰባት ካት ዘመን ረጃጅም ሰዎች ምድር ላይ ነበሩ የተባለው ከየት የመጡ ናቸው? በማይገባ ዝሙት ውስጥ የሰይጣን መንፈስ ገብቶ የተወለዱ ናቸው። አንዳንዶቹ ጉር ናቸው። እችን የሚያክል ሰው፣ ትንሿን ጣት የሚያክል ሰው በሽምብራ ዛፍ የሚጠለል ሰው ነበር ይላል። አንዳንዱ ደግሞ እስከ ፀሐይ ድረስ ምግቡን የሚያበስል ራአያት ንፊሊም ነበር ይላል። ያኔ ነው ምድር ረከሰች ብሎ ዘፍጥረት 6 ላይ ምድርን ሁሉ ያጥለቀለቀው። ዛሬም ይሄ እየተነገረ የማይሰማ ሰው ይኖራል። እዚህም ውስጥ ይኖራል፣ አይደለም ውጪ፣ እዚህም ውስጥ ይኖራል። ጌታ ኢየሱስ ግን ምን እንደሚለው አስቀድሜ የነገርኳችሁ ትልቅ ምልክት እንዲሆናችሁ ድንጋይ በድንጋይ ላይ ሳይወድቅ አይቀርም የተባለው በ70 ዓመተ ምህረት በጥጦስ ተፈጸመ። እስራኤላውያን ደግሞ በእኛና በልጆቻችን ይሁን ብለው ስለተናገሩ ጥጦስ እስራኤልን ሊወር በ66 ዓመተ ምህረት ሄደ። እስራኤላውያን በመሪዎቻቸው በካህናት ግንቡ የእስራኤል የታጠረ ስለሆነ ከግንባችን አንወጣም ብለው ግንቡን ዘግተው በግንቡ ውስጥ አይሁድ ተቀመጡ። ጥጦስ ሮማዊ መጥቶ በጠቅላላ ሌላውን ምድር ማርኮ ኢየሩሳሌምን ከበባት። አሁን በዛ ውስጥ ለ4 ዓመት ያህል የሆነ ቆይታ ነው ማለት ነው የቆዩት እስራኤል። ድንጋይ በድንጋይ ላይ ሳይወድቅ አይቀርም የሚለው ትንቢት እንዴት እንደተፈጸመ ልንገራችሁ።
ይሄንንም የሚነግረን በአጠቃላይ ጆሲፈስ ነው። ጆሲፈስ በ55 ዓመተ ምህረት አካባቢ የነበረ እስከ 100 ተመጀመሪያው ወደ 2 ክፍለ ዘመን መግቢያ ላይ የነበረ አይሁዳዊ ነው። የካህን ልጅ ነው። ካህን ነው። ሮማውያን ሲመጡ ግን ጆሲፈስ የእግዚአብሔርን ቃል ያነበበ ሰው ስለነበረ እሱ ምንም አይሁዳዊ ቢሆን ኢየሱስ የተናገረው ነገር የሚፈጸም መስሎ እንደማይቀር ስላወቀ እስራኤል ለምንድነው በር ዘግተን እዚህ እኮ በር ዘግተን በረሃብ አልቀን እኮ መተው ጭራሽ ይገሉናል፣ በረሃብ ልናልቅ ነው አላቸው። አልሰሙትም። እሱ እንደውም ጥጦስ የሚናገረውን የሮማው ንጉስ የሚናገረውን መሪ የሚናገረውን ቃል ለእስራኤል ያስተላልፍ ነበር። እስራኤል በራቸውን ዘጉ። ዘመን ተቆጠረ፣ ጊዜ አለፈ፣ ምግብ አለቀ። ጥጦስ ከውጪ መሳሪያ ይዞ ሰፍሯል። ሰይፍ ይዘው አሉ። ውስጥ ያለው ግን ምግብ አይገባለትም፣ ኬትም አይመጣም። እስራኤላውያን በጣም እጅግ የተቸገሩበት ሰዓት ነበር። ምግብ ማብሰል ቀረ። ምክንያቱም ጭስ ከታየ ሩፊኖስ የሚጽፈውን ታሪክ ነው የምነግራችሁ። ጭስ ከታየ እዛ ቤት ምግብ አለ ብለው ጉልበት ያላቸው ሰዎች መተው ነጥቀው ይበላሉ። ምግብ የተገኘበትንም ሰው ይገላሉ። ስለዚህ ብዙ ሰዎች ዱቄት በውሃ እያቦኩ መብላት፣ እንደገና ደግሞ ጥሬውን እህል የሚችሉ መቃም ጀመሩ። ረሃብ በጣም ጸና። የታመሙ ሰዎች ማንም አይቀብራቸውም። ስለዚህ አይሁድ ራሳቸው የራሳቸውን መቃብር ቆፍረው በዛ ውስጥ ይተኛሉ። በዛው ሲሞቱ አፈር ብቻ በላያቸው ላይ ይለብሳል። በአጠቃላይ አስጨናቂ ዘመን በእስራኤል ውስጥ የተደረገው 66 እስከ 70 ነው። ድንጋይ በድንጋይ ላይ ሳይወድቅ አይቀርም፣ መቅደሱ ይፈርሳል ብሏል ጌታ። አንድ ሴት ከዮርዳኖስ ማዶ የነበረች ሀብታም ሴት፣ ወንዶች ሰራተኞች፣ ሴቶች ሰራተኞች የነበራት፣ የምትወደው አንድ ሕፃን ልጅ አላት። ልጇን ይዛ መከራ ያኔ ስለበዛ ወደ መቅደሱ ልጠጋ ብላ በኢየሩሳሌም ቅጥር ውስጥ በመቅደሱ አጥጋቢያ ትኖራለች። ይህች ሴት አብረዋት የነበሩት ሄዱ፣ ረሃብ ጸና፣ ባዷቸውን ቀሩ። ብቻዋን አንድ ልጇን ይዛ ሴት ቆየች። ግን በኋላ ላይ አንድ ነገር አሰበች። ልጄ ብትሞት የሚቀብርህ የለም፣ እኔም ልቀብርህ አልችልም። አንተም እኔም በረሃብ መሞት የለብንም። ልጄ ይህንን ያመጡብን በሩ እንዲዘጋ ብለው ያመጡብንን በእነሱ ላይ እግዚአብሔር ይፍረድ። እኔ ግን አድገህ ንብረቴን ወራሽ ትሆናለህ ብዬ ነበር። ያ ግን አልሆነም። 9 ወር ከ5 ቀን የተኛህበት ማህፀንህ አሁን ደግሞ መቃብርህ ይሆናል አለች። በጣም ተረባለችና ተነሳች፣ ሰይፍ ወሰደች። በሰይፍም የልጇን አንገት አረደችው። ከዛም ከሰውነቱ የተወሰነ ወስዳ ጠበሰች። ረሃቧንም በልጇ አስከሬን አስታገሰች። አሁን ጭስ ታየ። ጭሱ ሲታይ ምግብ አለና የሚችል ሁሉ ይመጣል። አይሁድ እየሮጡ መጥተው በዚህ ሴት ቤት ገቡ። አምጪ የበላሽውን አሏት። እሺ አለች። የተረፋትን የልጇን ስጋ አቀረበችላቸው። ምንድነው ይሄ? ከየት መጣ? በግ ነው ምንድነው አሏት። አይደለም፣ የወለድኩት የገዛ ልጄ ነው። አይሁድ ደነገጡ፣ ወጡ። በዛ ምክንያት ዚለት ሳሉ በሩ ይዘጋሉ። እርስ በርሳቸው እዛው መቅደስ ውስጥ ተራረዱ። በርካታ ደም፣ ይሄንን መከራ ያመጣችሁብን እናንተ ናችሁ በሚል መቅደስ ውስጥ ደም ፈሰሰ። ያኔ አንዳንዶችም ሰብረው ወጡ። የዛን ጊዜ እነሆ በሩ ሲከፈት ጥጦስ ሰራዊቱን ይዞ ገባ። የሚችለውን ያህል ሁሉ ገደለ። በመቅደስ ውስጥም ገባና አሳማ አረደበት።
የተረፉት አይሁድ መቅደሳችንን አረከስ ካሉት መቅደሳችሁንም ያረከሳችሁት እናንተ ናችሁ አላቸው። በጣም የሚገርመው በሩ ከመከፈቱ በፊት ጥጦስ ለአይሁድ በግንቡ ላይ ሆኖ መልእክት ሲያስተላልፍ እሱ የሚናገረው በላቲን ስለሆነ የሚተረጉመው ይሄንን የነገርኳችሁን ታሪክ የጻፈው ዓለም የሚያደንቀው እነሆ ጆሲፈስ ነው። ጆሲፈስ ዮሴፍ ወልደ ኮሪዮን ትርጉሙን ይነግራቸዋል። ልክ ጥጦስ ሲናገር እገላችኋለሁ ብሎ ያንን በሚናገርበት ሰዓት ውጡ እጃችሁን ብትሰጡን አጠፉም ሲል እነሆ ጆሲፈስ ሲናገር እስራኤል ስለማይመልሱለት መጀመሪያ ገና ጆሲፈስ ያለቅስ ነበር ይላል። እንባው ይፈስ ነበር። አሁን ጆሲፈስ እዛ ሆኖ አንድ ነገር አሰበ። ምን አሰበ? ነብዩ ዳንኤል የተናገረው አይቀርም አለ። ነብዩ ዳንኤል ምን ብሎ ተናግሯል? ጌታ የተናገረው ማለት ነው። ማቴዎስ 24 ቁጥር 15 እንዲህ ይላል። ማቴዎስ 24 ቁጥር 15 እንግዲህ በነብዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያም ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ጆሲፈስ ያለቅስ ነበረ። ዳንኤል የተናገረው ሊደርስ ነው። ያም ኢየሱስ የተናገረው ሊደርስ ነው አለ። እሱ አይሁዳዊ ነው። ኢየሱስ ክርስቶስ ምን ብሎ ነበር? ድንጋይ በድንጋይ ላይ ሳይወድቅ አይቀርም ብሎ ነበር። ስለዚህ ጆሲፈስ ዳንኤል የተናገረው ኢየሱስ ክርስቶስ የተናገረው ሊፈጸም ነው አለ። ዳንኤል በትንቢት ምዕራፍ 11 ቁጥር 31 ላይ መቅደሱን ያረክሱታል ብሎ ተናገረ። አንጢያኮስ አረከሰው። ዛሬም ጥጦስ ገባ፣ በመቅደሱ ውስጥ አሳማን አረደ። ብዙዎች አይሁዶች እነሆ በቤተ መቅደሱ ውስጥ ታረዱ። ብዙዎችም እነሆ መከራ ደረሰባቸው። አንድ አይሁዳዊ መቅደሱ ውስጥ ከጎኑ መዝገብ ቤት አለ። ወርቅ አገኘ፣ አልማዝ አገኘ። ሲያገኝ ሳያዩት ዋጠ። አንድ የሮማ ወታደር ግን አይቶታል። አስጠራው። አልማዙ ጠሃል አለው። አላጥኩም አለ። ወደ ያዙትና በጠቅላላ ሆዱን በሰይፍ ቀደው አንገቱን ቆርጠው ገድለው አልማዙን ከሆዱ ውስጥ አወጡ። በዛ ሰዓት በዚህ ሰው ምክንያት እንደገና አይሁዶች አልማዝ ውጠዋል እየተባሉ የበርካታ አይሁዶች ሆዳቸው እየተቀደደ አልማዝ ተፈለገ። ጲላጦስ እኔ ከዚህ ሰው ደም ንጹህ ነኝ አለ። እነሱም በአንድ ድምፅ ጮኸው ተናገሩ፣ ደሙ በእኛና በልጆቻችን ላይ ይሁን አሉ። ብዙ ሴቶች እየተከተሉት አለቀሱ። ጌታም ምን አላቸው? የኢየሩሳሌም ሴቶች ለራሳቸው አልቅሱ፣ የወለዱ ያጠቡ እነሆ መከራ የሚደርስባቸው ለርጉዞችና ለሚያጠቡ ወዮላቸው ተብሏል። ለመካኖችና ላላጠቡ ደግሞ ብፁዓን ናቸው የተባለበት ሰዓት ይመጣባችኋል አላቸው። ከዛ በኋላ ጥጦስ እነሆ በቤተ መቅደሱ አሳማ አረደ። ከዛ በኋላ እንደገና ብዙዎች አንድ ማሰሮ ወርቅ ሲገኝ ወርቅ እናገኛለን እያሉ አመጡት። ጥጦስ ይሄ መቅደስ ያምራልና አትንኩት አለ። ይሄ መቅደስ ስለሚያምር አትንኩት አለ። ኋላ ግን ዘበኞቹን ሁለት አይሁዶች ሲገሉ የሮማ ወታደሮች እሳት አንስተው መቅደሱን አቃጠሉት። መቅደሱም ድንጋይ በድንጋይ ላይ እየተነባበረ ወደቀ። በሚገርም ሁኔታ ሁለት የድንጋይ ጽሑፍ ከውስጥ ወጣ። ሁለት የድንጋይ ጽሑፍ። ዮሲፈስ ሁለቱን የድንጋይ ጽሑፎች የመጀመሪያው ምን ይለዋል? አንጦንያ ወደብ አብሮጦሪዮን። አንጦንያ ወደብ አብሮጦሪዮን ማለት ድንጋዩ ላይ የተገኘው ጽሑፍ ምን ይላል? ድንጋይ በድንጋይ ላይ በዚህ ይወድቃል የሚል በእብነ በረድ የተጻፈ ጽሑፍ ተገኘ። ሌላው የተገኘው ጽሑፍ ደግሞ ምንድነው? ብዙዎች የሮማ ንጉሥ ነው ይሉታል፣ ብዙዎች የእስራኤል ንጉሥ ነው ይሉታል፣ አላወቁትም እንጂ እሱ ኢየሱስ ክርስቶስ ነው የሚል ድንጋይ ላይ የተጻፈ ጽሑፍ ተገኘ። በ70 ዓመተ ምህረት እስራኤል ብዙ መከራ ደረሰባቸው። የዚያን ጊዜም ከመቅደሱ ጎን ያለውን ቤተ መዛግብቱን የወርቁንና የንዋየ ቅዱሳቱን ማስቀመጫ
አነደዱት። ያም ስፍራ በማርቆስ 15:16 እንደተነገረው ፕራይቶሪዮን ተብሎ የተጠራው ስፍራ ነው። በዛ ቦታ ላይ እነሆ መቅደሱ ፈረሰ፣ ቤተ መዛግብቱ ተቃጠለ። የዛን ጊዜ በየጫካው ያሉት ሁሉ ተፈልገው እንዲመጡ እንዲገደሉ ጥጦስ ሕግ አወጣ። ያ አደባባይ ጆሲፈስ እንደሚለው እውነትም እንደሚነገረው ታሪክም እንደሚያስረዳው ልክ የአደባባይ ኢየሱስ ይሰቀል ብለው የፈረዱበት አደባባይ ነው። ቀዩን ልብስ አልብሰው ገፈው ኢየሱስ ይሰቀል ያሉበት ያ ስፍራ ነው። ከዛ በኋላ የቻሉ ወደ ጫካ ገቡ። ጥጦስ በያሉበት እንዲገደሉ ትእዛዝ አወጣ። ጲላጦስ እንዲህ አለ፣ እኔ ከዚህ ሰው ደም ንጹህ ነኝ። እነሱም በአንድ ላይ ጮሁ፣ ደሙ በእኛና በልጆቻችን ይሆናል። ጥጦስ ያወጣው አዋጅ ተፈጻሚነቱ ስለደረሰ ሁሉም በየጫካ ያሉትን ሊገሉ ሲሄዱ አልዓዛር የተባለው የአይሁድ ካህን እንዲህ አላቸው ይላል። ጥጦስ መጥቶ ሊገለን ነው። የሮማ ወታደሮች ሊያርዱን ነው። ወንዶቹን ሰበሰበ። ምን ይሻላል? ሁላችሁም ሚስቶቻችሁንና ልጆቻችሁን ግደሉ፣ በእነሱ እጅ ከምንወድቅ ግደሉ አላቸው። ሁሉም ሚስቶቻቸውንና ልጆቻቸውን አረዷቸው። ወንዶቹም እርስ በርሳቸው ተራርደው አለቁ። ጦርነቱ አበቃ። ጥጦስ እስራኤልን ተቆጣጠረ። መቅደሱ ፈረሰ። ድንጋይ በድንጋይ ላይ ወደቀ። ደም ፈሰሰ። እናቶች ተጨነቁ። እርስ በርሱ አይሁድ ተራረደ። ጌታ ሆይ ይሄ መቅደስ ይታይሃል አሉት። ጠዋት የፀሐይ ነጸብራቅ ወጥቶበት በደብረ ዘይት ተራራም ቁጭ ብሎ ሳለ ንገረን፣ መጨረሻው ምንድነው? ምልክቱስ ምንድነው አሉት። ኢየሱስም ድንጋይ በድንጋይ ላይ ይወድቃል ያልኳችሁ የዓለም መጨረሻ ይመጣል። አዎ ጥጦስ መቅደሱን ያፈርሳል፣ እስራኤል ላይ ደም ይፈርዳል። መጨረሻው ግን እና ዘላለማዊው ግን ምጽአት ይመጣል። ጥጦስ በኢየሩሳሌም መምጣቱ እንደ ምጽአት ነው። ምጽአት ይመጣል፣ ምድር ትቀልጣለች፣ ሰማያት ያልፋሉ፣ ቃሌ ግን አያልፍም። እስከ መጨረሻ የሚጸና ይድናል። የዛን ሰዓት የመከራ ሰዓት ይሆናል። 7 የመቅሰፍት ዓመቶች አሉ፣ አስጨናቂዎች። 7 የመቅሰፍት አስጨናቂ ዘመኖች። ሰዎች ሞት ይመኛሉ፣ መድኃኒት ይጠጣ አይሞቱም። ገመድ ይዘው ይንጠለጠላሉ፣ አይሞቱም። ሞትን ይመኛሉ፣ አይችሉም። ከምድር ውስጥ ከጥልቁ የሚወጡ ልዩ መናፍስት ይመጣሉ። 5 ወር የሰው ልጅ በምድር ላይ ያለውን ሁሉ ይነድፉታል። ሰው በነዛ ፊታቸው ያነበሳ ጅራታቸው የዘንዶ በሆነ ልዩ ፍጡራን ይነደፋል። ራእይ ነው የሚነግረን። ሞት ይፈልጋል፣ ባህር ይገባል፣ ባህር ትተፋዋለች። ቅዱሳንን ሰድበዋል፣ እነሆ አንደበታቸውን ክፉ ተናግረዋልና አንዱ መቅሰፍት በአፋቸው ውስጥ ምላሳቸው ይበሰብሳል፣ ከትናጋቸው ይጣበቃል። ሰዓት ይመጣል፣ ጊዜ ይመጣል። ኢየሱስ ክርስቶስ የሚናገረው ምንድነው? ይሄ ሁሉ የምጣር መጀመሪያ ነው፣ ገና የሚመጣል። ወዝንቱ ሁሉ ቀዳሚሁ ለሕማም ውእቱ። ይሄ ገና የምጣር መጀመሪያ ነው። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል። ረሃብ፣ እነሆ መከራ፣ ስቃይ ይሆናል። ወይመጽ ረሃብ ወብድብድ ወድልቅልቅ ውስተ ሁሉ በሐውርት። በኢየሩሳሌም ብቻ አይደለም፣ በመላው ዓለም አስጨናቂ ሰዓት ይመጣል። የአስጨናቂ ሰዓት እየጀመረ ነው ያለው። መቼ እንወቀው? ሌላ ለየት ያለ ምልክት የምሰጠን አለ? ጌታ ሆይ እሰጣችኋለሁ። ሌላ ለየት ያለ ምልክት ደግሞ የምሰጣችሁ አንድ ነገር ነው። በዚያ ወራት መከራ፣ እነሆ ፀሐይ ይጨልማል፣ ጨረቃ ብርሃኗን አትሰጥም፣ ከዋክብት ሁሉ ከሰማይ ይወድቃሉ። አንድ ነገር ግን ልንገራችሁ። ማቴዎስ 24:32 ምሳሌውን ከበለስ ተማሩ። ከበለስ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። በለሲት ማናት? በለስ ዘይቤ ቤተ እስራኤል ሙንቱ። በለስ የተባለች እስራኤል ናት። በለሷ ስታቆጠቁጥ በጋ እንደቀረበ ወቁ። ምን ማለት ነው? እስራኤል መንግስት ስትመሰርት፣ ይሄ ቀድሞ የተነገረ ከ1948 በፊት የተጻፈ ነገር ነው የምነግራችሁ። ትርጉሙም ያ ነው።
ሜይ 14 1948 ነው እስራኤል መንግስት የመሰረተችው። በለስ ዘይቤ ቤተ እስራኤል ሙንቱ በለስ ስታቆጠቁጥ በጋ እንደቀረበ ታውቁ የለም። እስራኤል መንግስት ስትመሰርት አንዱ ምልክታችሁ መጨረሻው እንደመጣው። የዛን ጊዜ መከራ ይሆናል፣ የዛን ጊዜ ስቃይ ይሆናል፣ የዛን ጊዜ አስጨናቂ ሰዓት ይሆናል። ሌባ መቼ እንደሚመጣ አይታወቅም። የጌታ መጣት ከምስራቅ መብረቅ ብልጭ ብሎ እስከ ምዕራብ እንደሚታይ ይሆናል። ስለዚህ ንቁ፣ ከሐሰተኞች ተጠበቁ፣ ራሳችሁን አንጹ፣ ራሳችሁን ቀድሱ። በእስራኤል ላይ የደረሰው መከራ በጥጦስ የደረሰው በአንጢያኮስ የደረሰው እንዳይደርስባችሁ። ይሄኛው እንደውም ልክ አለው። በዛች ሀገር ብቻ ተፈጽሟል። በመላው ዓለም የሚሆነው መከራ ዛሬ ምድራችን እያስተናገደች ያለችው ኃጢአት፣ ርኩሰት፣ በደል ላይ ይደርሷል። ሰዶምን እኮ ምንድነው ያለው እግዚአብሔር? እነሆ የሰዶም ጩኸቷ ወደኔ ደረሰ፣ እንደ ስራዋ አይ ዘንድ አብርሃም ወደ ሰዶም ይሄዳለው። እነሆ የነዛ ሰናኦር ግንብ ሰማይ በደረሰ ጊዜ እግዚአብሔር ምን አለ ነው የሚለው ዘፍጥረት 11 እነሆ ወጡ፣ እግዚአብሔርን እንውጋሉ፣ ወደ ላይ መጡ። እስቲ እንደ ስራቸው አይ ዘንድ እወርዳለሁ አለ እግዚአብሔር። ትላንት የወረደ እግዚአብሔር ዛሬ አይወርድም። ይልቁንም ተነግሯል። ማንም አያስታችሁ፣ ዓለም አያስታችሁ፣ የዓለም ነገር አያስታችሁ። የእግዚአብሔር ቃል እውነት ነው። እግዚአብሔር የተናገረው እውነት ነው። ይመጣል፣ ምድር ትቀልጣለች፣ ይመጣል፣ ሰማያት ይታወካሉ፣ ይመጣል፣ ፀሐይ ትጨልማለች፣ ይመጣል፣ ጨረቃ ደም ትመስላለች፣ ይመጣል፣ ከዋክብት ይረግፋሉ፣ ይመጣል፣ ምድር አትኖርም፣ ለዘላለም ወደ አለመኖር ይሄዳል። የዛን ጊዜ ነው ያለው የእግዚአብሔር ቃል። 5ቱ ውሾች ወደዚያች መግባት አይችሉምና ይወጣሉ ነው ያለው። የተቀደሱ ሰዎች በንስሐ ውስጥ ያሉ እግዚአብሔርን የፈሩ በምህረቱ ያሉ ብቻ ይጸድቃሉ። ሌላው ግን እነሆ እግዚአብሔር ተናግሯል፣ ዛሬ ተናግሯል። ዛሬ የተናገረው ሕግ ነገ ይሰራል። ማቴዎስ 4:14 ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። አዎ ኢየሱስ ክርስቶስ ሲመጣ በቀኙ ለመቆም ንስሐ፣ ንጽህና፣ እንባ፣ ቅድስና። ዮሐንስ አትናቴዎስ ቅድም በቅዳሴው ምን ነገረን? ኃጢአት የሚስተሰረይባቸው 3 ልደቶች አሉን ይላል። ኃጢአት የሚስተሰረይባቸው 3 ልደቶች። ጥምቀት ኃጢአት ታስተሰርያለች፣ ስጋው ደግሞ ኃጢአት ያስተሰርያል። 3ኛው ንስሐ እንባ ነው። እግዚአብሔር ተናግሯል፣ እውነት ነው። CNN ያወራው ኤቢሲ የዘገበው ፋክስ የዘገበው አይደለም። እግዚአብሔር የተናገረው ቃል እውነት ነው። የሆሊውድ ዶክመንተሪ አይደለም። የዓለም ከንቱ ፍልስፍና አይደለም። እግዚአብሔር ተናግሯል፣ ይሆናል። እግዚአብሔር የተናገረው አይቀርም። የኦርቶዶክስ ክርስቲያኖች፣ የኢትዮጵያ ልጆች እንደ አባቶቻችሁ በቅድስና ኑሩ። ዓለማችን ዛሬ ነጋሪት የሚመታለት የሶዶም ስራ ነው፣ የገሞራ ኃጢአት ነው፣ የጊብዓ ድፍረት ነው። የሶዶምና የገሞራ ስራ ዛሬ ምድራችን ያስተናግደዋል። ይሄን መናገር ፖለቲካሊ ኢንኮሬክት ነው። የእግዚአብሔር ቃል ግን እንደሚናገረው ኮሬክት ነው። እግዚአብሔር ይመጣል፣ ኢየሱስ ክርስቶስ ይመጣል። ምድራችን ሁሉ ይሄን ኃያል አምላክ የምትቀበልበት ሰዓት ይመጣል። አይቀርም። ድንጋይ በድንጋይ ላይ ይወድቃል። ሆኗል። ጥጦስ መጥቷል። አንጢያኮስ መጥቷል። ወደፊትም አውሬው ይመጣል፣ ዓለምን ያስታል። እኔ ኢየሱስ ነኝ ይላል። የዛን ጊዜ ግን እስከመጨረሻ የሚጸና ይድናል። ስለ እናት ስለ ድንግል ማርያም ብለህ አድነን። አሜን።